ብዙ ወዳልወደድኩት ሱፐር ማርኬት ግን ደጋግሜ ወደ ሄድኩበት ሱፐር ማርኬት አብረን እንሄዳለን ማለት ነው። እና በጣም በትንሽ ብር ያው በወቅቱ ብዙ ብር ኖሮኝ አልነበረም እና በቃ ባለች ብር ተብቃቅቼ ነው የወጣሁት። የሚገርማችሁ ሁሉ ነገር ርካሽ ነው። 1499 ፔሶ እንደዚህ አይነት የቁንፋን ይሸጣል እዛ ሀገር ላይ አይገርምም? ይሄ የምታዩት ደግሞ ሳሙና ብሪዝ በጣም የወደድኩት ሳሙና ነው የእውነት። እዛም ተጠቅሜበታለሁ፣ ኢትዮጵያም ይዤው መጥቻለሁ። እኛ ለፍችል ቢለኝ ይሄንማ ምናምን ብዬ ይዤው መጥቻለሁ። በጣም እንደዚህ አይነት የፕላስቲክ ሳህኖች ኢትዮጵያ ላይ ዛሬ በመቶ ምናምን ብር ሳህን አለ። የፕላስቲክ ሳህን የሸክላ ሳህን ከሆነ በቃ በጣም ዘንጣችሁ እንደዚህ አንሶላዎች በመቶ ምናምን ብር። እኛ በመቶ ምናምን ብር እኮ አሁን እቃ አይገዛም። እነዚህ ሳህኖች በመቶ ብር ነጮቹ የፕላስቲክ አይደሉም። ይሄ ግን የፕላስቲክ ነው። ይሄ በ32 ብር በእነሱ በ32 ብር ኩባያ ያለ ኢትዮጵያ ላይ ዛሬ ይሄ ሳህን እኛ ጋር ታውቁታላችሁ መቼስ። እና በቃ ለፊሊፒኖች ኑሮ በጣም ቀሉላቸው ነው የሚኖሩት ብዬ አሰብኩኝ። አይ ቲንክ የቤት ክራይ ነው ውድና ፊሊፒንስ በማደግ ላይ ያሉ ሀገሮች ያለች ሀገር ሳትሆን ካደጉት ልትመደም በቃ ጥቂት የቀራት መካከለኛው ያለች ሀገር ናት። እና በቃ በጣም ብዙ ነገር ነው ያላቸው። ህዝቡን የሚያዋጣ ነገር እዩት እስኪ በ159 ብር የትራስ ጨርቅ እንደዛ አለ ኢትዮጵያ ላይ በ159 ብር። ይሄ እኔ በእነሱ ብር ነው የምነግራችሁ። በእነሱ 159 ብር በቃ እንትን ይላሉ። ይሄ ትልቅ የመጨረሻ ትልቁን ሳሙና በ400 ምናምን ብር ፔሶ ማለት ነው በእነሱ ሀገር። በቃ የእነሱ ትልቁ ብራቸው 1000 ብር ነው። ከ1000 ብር በጣም የወረደ እቃ አለ። እኛ ሀገር ግን እንደዛ የለም። ያው ገና እያደገን ስለሆነ መሰለኝ ሀገራችን በደንብ አላደገችም። እና እንግዲህ እግዚአብሔር ብሎ እኛም በ100 እና በ200 እንደዚህ የቤት እቃ ለመግዛት ያብቃን እላለሁኝ። ብቻ የኛ ብር እና በፊት የፔሷቸው ሲዘረዘር እኔ ያስታውሳለሁ ኩዌት እያለሁኝ የኛ ብር ሲዘረዘር ያዙ ነበር ውይ ይላሉ። አሁን ግን እኔ ነኝ በተራይ እነሱ ናቸው ላይ ካነሰብሽ ብሩ ሲዘረዘር ብለው ውይ ይሉ ነበር። እኔ አረጅ ሰው ይገዛል እኮ ምናምን ነበር። አሁን ግን እኔ አሁን በተራይ ኦፖዚት ነው። በቃ ለነሱ ነው ውይ ይላለሁኝ። ግን የነሱ እቃው ብራቸው አቅም አለው ይገዛል። እሱ አይደለም ኮንሴፕት። ለማንኛውም እንዴት አይነት የማርኬቲንግ እንትን እንዳለ ደግሞ ይሄ ማጭበርበር እንዳለም ደግሞ የተገነዘብኩበት ነው። ይሄ የምታዩት ሻምፖ ስታዩት እንደዚህ ሙሉ ነው። በቃ ትልቅ ሻምፖ አገኘ ወይ ኮንዲሽነር አገኘው። እስከዛ ስትነኩት ግማሹ ሀፍ ነው ሀፍ ነው። እና በጣም ይሄ የማርኬት ማጭበርበሩ በደንብ እዛ ሀገር እንዳለ አይቻለሁኝ። በቃ ብዙ ነገር እንደዛ ሀፍ ነው የሚሸጠው። ግን ስታዩት እቃው ጃይንት ነው። ስለዚህ እቃ ስገዙ ስሞልም ገዛችሁ ሚዲየምም ገዛችሁ አንዳንዴ ላርጅም ገዛችሁ መጠኑ ተመሳሳይ ሊሆን ይችላል። ልክ እንደ ማክዶናልድ ማለት ነው። የማክዶናልድን ኮላ ሰዎች በስሞል ሳይዝ ከዛ በሚዲየም ሳይዝ ከዛ በላርጅ ሳይዝ አድርገው ሲገለባበጡት ሴም ነው አማውንቱ፣ በረዶ ብቻ ነው የሚጨመርበት። እና እንደዛ ነው። ይሄንን ልነግራችሁ አልነበረም። ሞር እዚህ ለምንድን ነው ያልወደድኩት የሚለው ነው ሪዝን አልነገርኳቸውም። እንትን ይላል አሳማ ጠብሰው ይሸጣሉ መግቢያው ላይ እና በጣም ነው የሚሸተው። ቶለሬት አታረጉትም። እንደዚህ ያልተለመደ ሽታ ነው። ይሄን ሳሙና ኢትዮጵያ በጣም ሲያስተዋውቁት ስላየሁኝ 4 ፍሬ አንስቻለሁኝ። ቢራም ገዝቻለሁ። በቃ አለ አይደለ ሴድ በቃ ዛሬማ 2 ቢራ ነው የምጠጣው ምናምን አልኩኝ። ከዛ የእጅ ሎሽን አየሁኝ ትንሽ ተወደደብኝ። ለዚህማ 169 ብር ምን ነው ሸዋ ብዬ መለስኩትኝ። እና እንደዚህ በቃ ብቻ ኢንጆይ እያደረኩበት ሱፐር ማርኬት ነው እንደዚህ በቃ ሁሉን ነገር ግን እንትን ሲል አንዳንድ ኢትዮጵያ መሆን ክፋቱ ይሄ ነው። በኢትዮጵያ ደምረዋለሁ። መጀመሪያ በባህሬን ዲናር ደምረዋለሁ። ከዛ በኢትዮጵያ ደምረዋለሁ። ከዛ ነው መጋዛው፣ ካለብዛ አልገዛም። እና ያዋጣኛል ብዬ ያሰብኩትን ወይ እና ማንዷቶሪም ወደ ኢትዮጵያ መለስ ስለነበረ ኢትዮጵያ ላይ የግድ ነው ብዬ ያሰብኩትን ልክ እንደ ሻምፖ፣ ኮንዲሽነር ነገሮች አነሳስቻለሁኝ። እና አይሽ ኢትዮጵያ ውስጥ ደግሞ እንትን ቢኖር እንደዚህ የምትፈልጉት ብራንድ ሻምፖ እንደዚህ በፌስታል ተቀንሶ በትንሽዬ ቢሸጥ
ያልኳችሁ ነው። ይሄ ግማሽ ያልኳችሁ ነው። አሁን ይሄ ጆንሰን እንደዚህ እናቶች መግዛት ቢችሉ እንደዚህ በፕላስቲክ ታሽጎ በትንሽ ዋጋ ቢሸጥ ብዬ አስባለሁ። ግን እዚህ ላይ ገናኛ አልደረሰም ይመስለኛል አሉ ሻምፖች ምናምን። ይሄን የፌስ ማስክ የካሎጂን ነው፣ በጣም ነው የወደድኩት። አምስቱን ፍሬ በ119 ፔሶ ነው የገዛሁት። ይሄ ደግሞ አራቱ ፍሬ 152 ብር ነው የሚሸጠው። ይሄ ምን ነበረ ስሙ? ልጄ በጣም ኢትዮጵያ ይጠቀሙታል። ስሙን አልመጣ ኮጃይክ እና እንደዚህ ክራውድ እና ከዛ በተረፈ መግፊያቸው የጋሪ መግፊያቸውን ወድጄዋለሁኝ። ሲምፕል ነው፣ ቀለል ያለ ነው። እንዴ ትልቁን ይሄ ከአረብ ሀገር ካለው ይሄኛው ትንሽ ቀለል ያለና ሞደርን ሆኖ አግኝቼዋለሁ። እንደዚህ አለ አረብ ሀገር ላይ ግን ማንጠልጠል ነው እንጂ ብዙ ሲገፋ አይቻልም። እኔ ከዛ በተረፈ በቃ የምትፈልጉትን አይነት ማንኛውንም ዓለም አቀፍ ብራንድ እዚህ ታገኛላችሁ። በጣም የታሸገ ምግብ ነው የሚበሉት። እንደውም ይሰራሉ ተብለው የሚታሰቡ ማህበረሰቦች ናቸው። ግን እኔ በቃ የታሸገ ነገር ነው ብዙ ሲጠቀሙ ያየሁት። በጣም የኮሪያ እና የቻይና ምርት በጣም ብዙ ነው ያላቸው። በጣም ብዙ ቱሪስት ነው ያላቸው። ሞሉን ጎብኝተው ብቻ ሳይሆን ሾፒንግ አድርገውም ጥሩ የቱሪስት መዳረሻ የሆነ ቦታ ሆኖ አግኝቼዋለሁኝ። ይሄው እዚህ ጋር የቢራ ኮርነር አላቸው። እዚህ ጋር ቢራ ነው አንዱ ቢራ 49 ብር ነው። ይሄው እዛ ጋር ተለጥፈው 302 አነሳ። ቅድም ያልኳችሁ ይሄንን ነው። እና ሌላ ደግሞ በጣም የገረመኝ ፊሊፒንስ ላይ ድሃ መኖር ይችላል። ለምን በሉኝ። ይሄ የምታዩት እሽግ እስኪ ካዩቲን ዋጋውን ነግራቸዋለሁ። ጠጋ አድርጌ 69 ብር ኦልሞስት 69 ብር ከ50 ነው። ግን ውስጡ ኮሊፍላወር አለው፣ ጎመን አለው፣ ይሄ የፈረንጅ ቃሪያ ያለው ምናምን። ሲሄን በቃ ቆንጆ መረቅ ሰርታችሁ እነሱ ቆንጆ መረቅ ሰርተው በሩዝ ይበሉታል። በቆሎ አይቼ ተንገብግቤ ሄጄ ነበረ ግን ጥንዝት ስላለ እንትን አላልኩትም። ሌላው ደግሞ የታዘብኩትኝ የእነሱን ምግብ ገዝታችሁ ስትቆርጡት ይመስለኛል ይሄ የተነከረ በጣም እንደምታዩት ከለርፉል ነው፣ ግን የተነከረ ስለሚመስል በሚቆራረጥበት ሰዓት መክተፊያው ላይ አረንጓዴ ወይ ቀይ ወይ ደግሞ ቢጫ ሆኖ መክተፊያው ላይ ሊቀር ይችላል ሰምሃው እና አርቲፊሻል ይመስለኛል አንዳንዱ እላለሁኝ። በተረፈ የሌለ ምንም ነገር የለም። ይሄን ሾፕ አድርጌ ቤቴ ገብቻለሁ ማለት ነው። መልካም ምሽት።